በሰው ዘር መገኛነቷ ብቻ ሳይሆን በሰው ዘር የስልጣኔ ታሪክ አስተዋጽኦዋም የቀደምቱ ረድፈኛ ናት። በአገርና በመንግስትነት ታሪኳ አንቱታ የሚያምርባት የረጅም ዘመን የዓለማዊና የመንፈሳዊ ስልጣኔዎች ማዕከል ናት ኢትዮጵያ። በሐሳብና በሥራ የሚጠበቡ ልጆቿ ስለ ውበቷ ከፈጣሪ ጋር የተባበሩባት መልከኛ ምድር። ይህ ተፈጥሮና ሰው እንደ የፊናና ሚናቸው የደከሙበት የኢትዮጵያ መልክ ከዓለም ዋልታዎች የሚተሙ ጉራማይሌ ዓይኖች ማረፊያ ነው። ታሪክ በመጽሐፍት መልክ ተደርሶ በቃል ጥበብ ተዋርሶ የሚቀርብ ብቻ አይደለምና ሰዎችና ዘመናት በመስተጋብራቸው በተውት ቋሚ ምልክት ውስጥ ይታያል፣ ይዳሰሳል፣ ይወሳል። የኢትዮጵያን ታሪክና ጥንተ መልክ ለሚያጠና የወከሉትን ዘመን ሊተርኩ ሕያው ምስክር ሆነው የቆሙ የስልጣኔ ውርሶች፣ ቅርሶች ተብለው እዚህም እዚያም አሉ። እነዚህ ውበቶች ረጅሙን የኢትዮጵያ ስልጣኔ በዘርፍና በዘመን ከፋፍለው የሚተርኩ የአንድ ታሪክ ልዩ ልዩ ምዕራፎች ናቸው። ይህ ስፍራ ሃዳር ነው። ስለ ኢትዮጵያ ቀደምት የስልጣኔ ምድርነት ሲወሳ ከሰው ዘር መነሻና መኖሪያነቷም ጋር ነው። የዚህ ታሪክ ሁነኛ አብነት ደግሞ በታላቁ የምስራቅ አፍሪካ ስምጥ ሸለቆ ራስ ላይ የሚገኘው ሃዳር ነው። በሳይንሳዊ መጠሪያዋ አውስትራሎፒቲከስ አፋረንሲስ የምትሰኘው ስመ ብዙዋ ድንቅነሽን ጨምሮ በሰው ዘር አመጣጥ ጥናት ላይ የረባ በርክቶ ያላቸው አያሌ ውጤቶች የተገኙበት ከ4 አስርት ዓመታት ወዲህ ደግሞ በተባበሩት መንግስታት የትምህርት የሳይንስ እና የባህል ማዕከል ዩኔስኮ በዓለም የቅርስ ቦታነት የተመዘገበ ስፍራ ነው። መካነ ቅርሶችን እንደ መጽሐፍት ቅጠሎች እየገለጥን የኢትዮጵያን ታሪክ ስናጠና ክቡር ደረጃውን ተቆናጦ ዘመናትን እንዳደመቁ በዘለቁ ምልክቶቹ አጊጦ የምናገኘው ሌላው ስፍራ አክሱም ነው። ጥንት የአክሱማዊው ሥርወ መንግሥት መናገሻ የነበረችው አክሱም አሁን በሃይማኖታዊ መዳረሻነቷ፣ በታሪካዊ ቅርሶች አምባነቷ፣ በሳይንሳዊ ጥናት ማዕከልነቷ ምክንያት የጎብኚዎች ዓይን ማረፊያ ናት። አክሱም በሚዳሰሱና በማይዳሰሱ ቅርሶቿ የኢትዮጵያን የንግድ፣ የፖለቲካ፣ የሃይማኖት፣ የሥነ ጽሑፍ፣ የሙዚቃ፣ የባህል ትዝታዎች ታጫውታለች። እንዲህ ነበር ትላለች። አክሱማዊው ሥርወ መንግሥት ጊዜውን ለዛግዌ ሥርወ መንግሥት ሲለቅ የአሁኗ ላሊበላ የቀድሞዋ ሮሃ ቀን ወጣላት። ከወጣለት የተፈለፈሉ 11 አብያተ ክርስቲያናትን አንጻለች። ስለ መካከለኛው ዘመን የኢትዮጵያ ታሪክ ምስክርነቱ፣ ስለ ግዙፍና ረቂቅ የሰዎች ልጆች ጥበብ አሻራነቱ፣ ስለ ሃይማኖታዊ ቅድስናና በረከቱ ሊጎበኙት ከዓለም ዙሪያ የሚተሙ ብዙዎች ናቸው። ጎንደር ገባን። ይህች የአንድ ወቅት የኢትዮጵያ ዋና ከተማ ከአሁኗ ዋና ከተማ አዲስ አበባ በ657 ኪሎ ሜትሮች ርቀት ላይ የሀገሪቱን ሰሜን ምዕራብ ጥግ ተንተርሳ ትገኛለች። ከቆርቋሪዋ አጼ ፋሲለደስ ጀምሮ የአያሌ ነገሥታት መዲና የነበረችው ከተማዋ ድንቅ የኪነ ሕንፃ ጥበብ የታየባቸው ታሪካዊ አብያተ መንግሥታትና አብያተ ክርስቲያናት መገኛ ናት። በዩኔስኮ የዓለም ቅርሶች መዝገብ የፋሲል ግቢ በሚል መጠሪያ የሰፈረው የእነዚህ ዕጹብ ድንቅ ግንባታዎች ስብስብ ከመካከለኛው ዘመን እስከ 19ኛው ክፍለ ዘመን አጋማሽ የዘለቁ መንፈሳዊና ዓለማዊ ስልጣኔዎች መስታወት ነው።
ከዓለም ቅዱሳን ከተሞች ዝርዝር ውስጥ ስሟ የማይታጣው ሐረር ሌላዋ የቀደመ የስልጣኔ ታሪካችን መዝገብ ናት። የበርካታ ታሪካዊ መስጊዶች፣ ሙዚየሞችና የኪነ ሕንፃ ግርምቶች መገኛ ከመሆኗም ወዲህ በነዋሪዎቿ ተወዳጅ መስተጋብር ትታወቃለች። ዝነኛ መታወቂያዋን ጀጎልን በ2006 እንደ አውሮፓውያኑ አቆጣጠር በዓለም የቅርስ ቦታነት የመዘገበላት ዩኔስኮ ይህንን ከማድረጉ ከ4 ዓመታት በፊት በሰላም ከተማነቷ ሸልሟት ነበር። የረጅም ዘመን የኢትዮጵያና የሰፊው አፍሪካ ቀንድ የንግድና የባህል ልውውጥ በሯ ሐረር በአጫዋች ሁለመናዋ የድሮአችንን አንድ መልክ ትተርካለች። የኢትዮጵያ ታሪክ ከመጻሕፍት ብቻ ሳይሆን በጣት ከሚነኩ በክንድ ከሚለኩ ግዙፍ አሻራዎችም የሚነበብ ነው ብለን ተረስተን ጥቂት የማይባሉ የውበትና የታሪክ ናሙናዎችን ገላለጥ። የሃይማኖት የባህል ታሪኮቻችን ቋሚ አሻራዎች መኖራቸውን ባበክሮ ጠቅሰን የ20ኛው ክፍለ ዘመን ሁለመናዊ ታሪካችንን ብርት ወደ ሆነችው የወቅቱ የሀገራችን መዲና እናቅና፣ አዲስ አበባ። ከዳግማዊ አጼ ምኒልክ ዘመነ መንግስት ጀምሮ በበርካታ ሥርዓተ መንግስታት መቀመጫነቷ ዘልቃለች። በእነዚህ ዘመናት አገሪቱና አገሬው ያለፉበት የ100 በላይ ዓመታት ትዝታ እዚህና እዚያ በቋሚ ቅርሶቿ ተከትበዋል። የኢትዮጵያና የኢትዮጵያውያን ትናንትናና ዛሬ ተዘግቧል። ፖለቲካው፣ ሃይማኖቱ፣ ባህሉ፣ ገበያው፣ ኪነ ጥበቡ